ጉድ 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 ሊንዳ ሞቼ እገኛለሁ የአንተ ሚስት ሆናለሁ ብትይ እቃ መሰልሽ እንዴ? ብሩኬን እቃ መሰልሽ ወይስ ከመሬት ተነስቶ እንዴት በሳምንት አንቺን ፍቅር መያይዞ በሳምንት ሰው ፍቅር ይይዛል? ኧረ ተይ እንጂ ህልም ሆኖ ቀላል እንጂ ህልም ሆኖ ቀራል። አታገኝም፣ መቼም አታገኝም። መቼም ይሄ ህልም ሆኖ ቀራል። እውነቴ ነው የሚልሽ። ብሩኬና ሀይሜ ተለያይተው አንቺ ደግሞ እሱን አፈቀርኩ ብለ እነሱ ማልገብተሽ ብሩኬን አንቺን ይፈቀራል ማለት ነው። አንቺ የብሩኬ ሚስት ትሆናለሽ። ኧረ እባክሽ ኧረ ዲፍረት እንዳያችሁ አሁን ያሾፉብኝ ነው ብለው ነው የጠራ ሁለታችሁን። ሀይሜ ምን ላደርግ በትግስት ጻፈችና ርደኝ እኔ በሱ ፍቅር ይዞኛል ብላ ስለ እንደዚህ ያለች ምን ላደርግ ነው ያለች። ውሸት አይደለም አለች ሀይሜ ራሱ ማለት ነው። ልጅቱ የምትፈልገው ልንቅስቅስ ብላ እንደዚህ እንቅፍ 10 ጊዜ የምታደርገው ብሩኬን ፈልጋ ነው። ብሩኬና ሀይሜ መቼም አይለያዩ መቼም። እንዳያችሁ ነው ዛሬ ራሱ ወላሂ አንጀቴን በላችኝ ሀይሜ። እሷ በጥፊ ብላ ስትሄድ እሷ ደግሞ እንቅፍ አረጋ። እንዳያችሁ ነው ወላሂ ላዚም እንዳያችሁ ነው። ኧረ እባክሽ አንቺ ሞቼ እገኛለሁ ስትል ብሩኬ አንቺን አልፈቀርም። አንቺ ፈቀርሽ በግድ አንቺ የአንቺ ስሜት መጠበቅ በግድ አንቺን ሳልፈለግ ይገባል ማለት ነው። ፍቅር ያደርጋል ያ አንቺን። እንዴት አሰብሽ? በቅርብ ጊዜ በሳምንት ውስጥ እንዴት እንደዚህ ይሆናል? መቼም ይሄን አታስብ። ህልም የሆነው ይቀራል እንጂ ብሩኬን አታገኝም። ሀይሜና ብሩኬ ስለያዩ ራሱ አታገኝም። አላህ እንዳደርግ እንደዚህ አይነት አታገኝም። ብሩኬን አታገኝም። ነገረሽ እኮ አልሰማሽም? አይሆንም፣ የሚሆኒ ነገር የለም አለ። ስለዚህ በጥፍ አለችና ሄደች። ወላሂ ሀይሜ ሄደችና ግፍ አረገችና እሷ የመታችው ቦታ እንደዚህ አሸካኪታ ምስኪን። ያ አላህ ሀይሚዬ፣ አላህ በቅርብ ጊዜ አንድ ላይ ያደርጋችሁ። እውነት ነው የምላችሁ ወላሂ። እንዴት ሰው እንጃ ወላሂ እንዴት አፈቀርሽ በቃ ብሩኬ። ስንት አንቺ እኮ እኔ ፎቶ አይቼ ስንት ሰው ጋር ነው አለችው። ስንት ሰው ወላሂ ላዚም ስንት ሰው መጠጣት ይጠጣሉ። ምንድነው ወላሂ መጠጣት ወንድ ጋር እየጠጣች ነው። ዩቱብ ላይ ያለ ራሱ ዩቱብ ትጭኖ ማለት ነው። ቱክቱክም አይደለም ዩቱብ ላይ አይቻለሁ ነው። ስንት ቦታ ራቁቱን ወላሂ ላዚም ትንሽ በቃ እንደዚህ ስትል ሰውነቱ ሙሉ ሰው ያያል ማለት ነው። ስለዚህ ዛሬ እኔ እውነት ነው ውሸት አይደለም ብላ በበስክ ልቡን የመታችሁ ራሱ ማለት ነው። ወላሂ ተረድኝ ምንድነው የሚረዳሽ ያለ ነው ብሩኬ። እኔ ያልኩኝ ሀይሜን ላስቀናት ነው አንቺና እኔ ተስማምነ የመጣ ነው እንጂ እንደዚህ ውስጥ የገብታሽ ከሆነ ተሳስተሻል፣ ይቅርታ አለ። ይቅርታ ምን ያደርገኛል ያኔ አለች። እሷ ብሩኬን ልታገኝ ነው እንጂ ይቅርታ ምን ይደረጋል? ያሳ መቼም ይሄ መሆኗ ይቀራል እንጂ ብሩኬን አታገኝም። ይሄ አታስቢ። እንደዚህ እንደ አንቺ አይነት ምን ያደርጋል ብሩኬ? እንደዚህ አይነት ሴት ብሩኬ እኮ ሙሽዬ እኮ ልጆቹን ቆንጥጣ ነው ያሳደገችው። ወላሂ እንደ ሰው እንደ ዝም ብሎ አይደለም የሙሽ ልጆች። ሰምተሻላ? አታገኝም ብሩኬ፣ መቼም አታገኝም። ከንቱ ልፋት ነው፣ ከንቱ ነው ያንቺ ብላሽ። አሁን በሳምንት ጊዜ ሰው ፍቅር ይይዛል። በሳምንት ጊዜ ሳምንቱም አልሞሉም። አሁን ግን ይሞላሉ እንጃ። እንደዚህ እንዴት ደግሞ እንደ ብሩኬ ጋር ሌላ ውስጥ እንደገባች እንደዚህ መስላ ነው የምታወር ራሱ። ብሩኬ ሲጠየቅ ደግሞ አትመልስም። ምንድነው እኔን አንቺ ምንድነው ውስጥ ገብተሽ ምንድነው ያደረኩሽ? ምን የሆነ ነገር ያንቺ ጋር ሲሞት ካለሽ እኔ ጋር የለም። አንቺ እንደዚህ ብለ አስብሽ ብለ ነው እኔ የማይሆን ውስጥ የሚገባ አለ። እንደዚህ ነው የምታስበው እንቴ ደግሞ ትላለች ደግሞ። ኧረ እባክሽ ተይ፣ ረጋ በይ።
የት ቆየሽ ነው ዛሬ ቡርኬ የምታገኝ? ዛሬ አገኘሽ? ዛሬ የምትፈቀረው በፊት የት ነው ያለሽው? የት አለሽ? በፊት የት ቦታ ነው ያለሽው? ሰው ዛሬ አይቶ ወይ ደግሞ ነገ ወዳ ወይ ሳምንት አፈቀራለሁ ስትል ወንድ ነው እንጂ ሴት እኮ ነው። ሴት ልጅ ክብር አለ። ደግሞ ፍቅር ማመረው ወንድ ልጅ ሲጠይቅሽ ነው እንጂ አንቺ አሁን አንቺ ቡሩኬን ፍቅር ያዘኝ ለአንተ ብለሽ ቡሩኬን ልትጠይቅ ራሱ ቡሩኬ ጋር እንደዚህ አይነት የለም ከሆነ አንቺ ብላሽ ነው። አሁኑ ገባሽ? ፍቅር ማለት ሁለቱ አንቺም ወደሽ እሱም ሲወደሽ ነው እንጂ አንቺ ወደሽ ቡሩኬ ያልወደደሽም ከሆነ ይሄ ፍቅር አይደለም። ፍቅር እንደዚህ አይደለም። ፍቅር ክብር ወንድ ሲጠይቅሽ ነው። አሁን በፊት ሴት ልጅ ወንድ ነው የምትጠይቀው። አሁን ግን ሴት እንደ ፋሽን ሆኗል። ሴት ነው አፈቀርኩኝ ልሞትኩኝ እንደዚህ ብላ የምትጠይቅ ወንድ ሴት ነው። አበዛችሁ። አሁንስ አንቺ አሁን ቀስ ብለሽ እነሱ ህይወት እነሱ ማድ ውጪ እንደመጣሽ መቼ መታስብ ቡሩኬን አገኛለሁ ብለሽ ታስቢ ከሆነ ተሳስተሽ